ልጆችዬ የሐር ክር እንዴት እንደሚሰራ ታውቃላችሁ? አሰላሙ አለይኩም ያሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። ከጨርቅ ካላችሁኝ ጨርቅ እስከምን ይሰራል? ከጥጥ ካላችሁኝ ጥጥ እስከምንድን ነው የሚሰራው? ጥጥ አይሰራም ይበቅላል እንጂ። ግን ዛሬ እኔ ልነግራችሁ የፈለኩት ስለ ጥጥ ሳይሆን ከጥጥ ባሻገር ልብስ የሚሰራበትን ክር ነው። ይህ ክር የሐር ክር ይባላል። ሐር ከጥጥ የበለጠ በጣም ውድ ነው። የሚያመርተውም የሐር ትል ነው። አንድ የሐር ትል 1000 ሜትር የሐር ክርን ያመርታል። 1 ኪሎ ግራም የሐር ክር ለማምረት ከ5000 እስከ 6000 ሐር ትል ያስፈልጋል። ጥሩ ሐር ለማግኘት ጥሩ ዝርያ ያስፈልጋል። ጥሩ ዝርያ ይመረጥና ቢራቢሮዎችን ይንከባከባሉ። የሐር ቢራቢሮዎች እንቁላላቸውን ሲጥሉ ገበሬዎች በጥንቃቄ ይለቅሙታል። ከዛም እንቁላሉን ማሞቂያ ክፍል ያስገቡትና እንዲፈለፈል ያደርጉታል። ትሎቹ ሲፈለፈሉ በፍጥነት ያድጋሉ። እድገታቸውን ለማፋጠንና ጥሩ ሐር ጨርቅ ለማግኘት ሲባል ሙልቤሪ የሚባል ቅጠል ያስበሏቸዋል። የሐር ትሎች እድገታቸውን ጨርሰው ወደ ቢራቢሮ ለመቀየር ሲፈልጉ አመቺ ቦታ እንዲሆንላቸው ብዙ ትናንሽ 4 ማዕዘን ያለበት ጣውላ ያስጠጉላቸዋል። ትሎችም ጣውላው ላይ እየወጡ ቀስ በቀስ ቤታቸውን ይሰራሉ። ይህ የምታዩት ነጩ ነገር ነው ሐር የሚባለው። የሐር ትል ቤቱን ይሰበስቡትና ጥሩ ጥራት ያለውን ብቻ በማሽን አማካኝነት ይለቅሙታል። ይህ የሚለቀመው ነገር ካኩን ይባላል። ይህ የተለቀመው ካኩን ለፋብሪካዎች ይሸጣል። በሚቀጥለው ደግሞ ይህ ካኩን ወደ ሐር ክር እንዴት ይቀየራል የሚለውን ደግሞ ነግራችኋለሁ። ለዛሬ ያዘጋጀሁላችሁ ፕሮግራም ይህን ይመስል ነበር። በቀጣይ ስለማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው ያሱና ልጆች።